እንዴ አራሩታና አብርሽ ተው፣ ወደ ራሳችሁ ተመለሱ። እንዴ ምንድነው እንደዚህ የሚያደርጋችሁ? እንዴ ልጁ በምን ወንጀሉ ነው? በምን ኃጢያቱ ነው እንደዚህ የሚሆነው? እንዴት አድርጎ እንዲያቀፈው? ወይኔ ወይኔ! ኧረ ተው እንዴ! በዚህ በኩል ጋሽዬ ብዙዬ ለማስታረቅ ለማስማማት ይለፋሉ። በዚህ በኩል የሩታ ቤተሰቦች እነሱ ግን እየባሰባቸው እንጂ ምንም እየተሻሻሉ አይሄዱ። ምን አለበት እንደው ከሁለታቸው አንድኛችሁ እንኳ እንደው ደህና አትሆኑም እንዴ? የአብርሃምን ስህተት የአብርሃምን መጥፎ ድርጊት ነው እኮ ሩታም እየደገመችው ያለችው ማለት ነው። እና አሁን አብርሃም ገደል ቢገባ አንቺም ዥው ብለሽ ገደል ልትገቢ ነው እንዴ? ከአብርሃም ጋር ማለት ነው። አሁን እኮ በቃ እሱ ሲያደርጋቸው የነበሩትን አስጠያፊ ድርጊቶች ነው እኮ አንቺም እያደረግሽ ያለሽው ማለት ነው። ቢያንስ ከሁለታችሁ አንድኛችሁ እንኳ ተሽላችሁ ለምን አትገኙም? እንዶ ለልጃችሁ ማለት ነው። ልጃችሁ ሲያድግ ይሄንን ቪዲዮ ያየዋል እኮ። እናቴም አባቴም አንድ አይነት ነበሩ እንዴ? አንድ አይነት ነበሩ እንዴ ሲያካሂዱ የነበረው ምናምን ማለት እኮ አይቀርም። ኧረ ተው እንዴ! ጉድ እኮ ነው ዘንድሮ። እንግዲህ ሩታና ደስታ ቤት ውስጥ ሻማ አብርተው ፏፈሽ ብለው በቃ የሌለ ማለት ነው። አብርሃምም እንግዲህ ልጁን ለማየት ወደ ቤት ሲሄድ ሩታና ደስታ ደግሞ እናቴ አለምሽ ዛሬ ነው ዛሬ እያሉ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ ውድ ቻናል የተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ለድምጼ እንግዲህ ያው ይቅርታ ትንሽ ጉሮሮዬን እንትን ብሎኛል። ያው ከእስከ ዛሬው እንደውም ዛሬ ደህና ነኝ አልሐምዱሊላህ። እና ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ እላችኋለሁ ውዶቼ። እና እንግዲህ ትናንትና ሄርሜላና አብርሃም ሩታን ጠርተው እንግዲህ ሩታ ደግሞ ከደስታ ጋር ነበር የመጣችው። አንተም ማን ጠራህ? የጠራናት እኮ እሷን ነው፣ ለምን መጣህ እያሉት ነበረ። እናም እንግዲህ ሄርሜላና አብርሽ የሌለ በቃ አለ አይደለ በጣም ሲስቁ ሲያፌዙባቸው ምናምን እነሱን ለማናደድ ብዙ ነገር ሲያደርጉ ነበር፣ ሲጋጋጡ ነበረ ማለት ነው። ማስቲካ እንደዚህ አትብላ ይሉታል፣ ልብሱ አልተቀየረም ይሉታል ምናምን ብዙ ነገር ሲሉት ነበረ ልጁንም። እና እንግዲህ ሄርሜላም ደግሞ የኔ ፍቅር የኔ ሸበላ እያለች ከሩታ ፊት ስስመው ነበር አብርሃምን። አብርሃምም የኔ ቆንጆ እያለ እየሳማት ነበር። ሩታንም ደግሞ አልቅሰሽ ነበር እኮ ከዚህ በፊት አይደል እንዳረሳሽው እንዴ? አስታውሽ እንጂ አብርሃምን እኮ አልቅሰሽ ነበረ እንትን ያልሽው ምናምን እያለች ስትላት ነበረ። እና ብዙ ነገር ሲሏቸው ነበረ። ለነሱ እንኳን እንዲያወሩ እድሉን አልሰጧቸውም። በቃ እነሱ ብቻ ነበሩ እያወሩ እየሳቁ እያፌዙባቸው ምናምን የነበረው ማለት ነው። እና ፋት አልሰጧቸውም። በቃ ለነሱ ጭራሽም ጊዜ አልሰጧቸውም እንዲያወሩ ማለት ነው። እና እንደዛ ብለው ነበረ እንግዲህ የተለያዩት ማለት ነው። ዛሬም እንግዲህ አብርሽ ልጄ ላይ ልመጣ ነው ሲላት ሩታ ደግሞ እሺ ትልና እንግዲህ ቤት ውስጥ ፈሽ ብላ አምሮባት ሁሉን ነገር እንግዲህ ሻማው በርቶ ምናምን ከዛም እንግዲህ ደስታ መጣ ተቀበለችው። ከዛም በኋላ እንግዲህ ከሱ ጋር እያሳለፉ ሳለ እንግዲህ አብርሃም መጣ ማለት ነው። ከዛ ከጓደኛው ጋር ነው የመጣው። እንግዲህ ልጅን ወስዳለሁኝ
እንዴት ልጁ እያለቀሰ አንቺ እንዴት እንደዚህ ትሆኛለሽ? እንዴት እዚህ ቤት እንዳትመጣ ብዬሽ አልነበረም ወይ? ለምን መጣ ምናምን እያለ እንግዲህ ቶሎ ብሎ ዘሎ ወደ ልጁ ነበር የሄደው። ከዛም ልጁን ምን አደረገ? ልክ የሆነ ማዘያ ነገር አለ፣ በፊት ለፊት ነው የሚያዘው። በዛ እንዴት አድርጎ እንደያዘው እውነት ወላይ ልጁ አሳዘነኝ። ልጁ በጣም ነው ያሳዘነኝ፣ ህፃኑ ማለት ነው። በምን ኃጢአቱ ነው? ምን ባደረገ ነው ይሄ ሁሉ ነገር የሚያየው እንዴ? የምር እንዴ! ቢያንስ እንኳን ለህፃኑ አስቡለት እንጂ። እና እንዴት አድርጎ እንዳዘለው ማለት አቅፎ እንደያዘው ማለት ነው። በእንትኑ በፊት ለፊት ማዚያው ነገር አለ አይደል? በዛ ነው ያዘውና ጓደኛው እና ቶሎ ሰርልኝ ይለዋል። ጓደኛው ደግሞ ይሄማ በፍጹም አይሆንም፣ ልጁን አስቀምጥና እሱን አናግረው፣ በቃ ልጁን አስቀምጥ። እሱ ደግሞ እንደዛ አድርጎ ልጁን ይዞ ሊወጣ ነበረ። በቃ እኔ ልጅን ማሳደግ አያቅተኝም፣ ልጅን አሳድጋለሁ ብሎ ልጁን ይዞ ሊወጣ ነበረ። የታለ ያንኛው ስልኬ ታለ ብላ ስትል እንደገና ቆሞ ልጁን አድርሶ በመጨረሻም ደስታ የምትለውን ሰውዬ ማለት ነው እንግዲህ ደስታ አለችው። ጉድ እኮ ነው። እሱን እንግዲህ በመጨረሻም በሩን ከፍቶ ይዞት ወጥቶ ሄደ ማለት ነው። ጓደኛውም አብሮ ሄደ። እንግዲህ የሩታ ፍቃሪ እኔ ባይ እንግዲህ ቻለው ምን እንደሚሆን እንግዲህ ፈጣሪ ይወቅ። ይዞት ወደ በር ወጥቷል እንግዲህ እና ምንድነው እልክ ውስጥ ነው የተጋቡት፣ በቀልም በበቀል። አሁን ሩታ እንግዲህ ፈልጋም ይሁን ሳትፈልግ እንግዲህ እያደረገች ያለችው ነገር እንደሚመስለኝ እየተበቀለችው ነው። ግን ይሄ መሆን የለበትም። አብርሃም ገደል ቢገባ አብረሽ ገደል ልገቢ ነው እንዴ? እኔ ያልገባኝ ነገር ማለት ነው እንዴ። አሁን እኮ እሱ ሲያደርገው የነበረውን አስጠያፊ ነገር መጥፎ ነገር ነው አንቺም እየደገምሽ ያለሽው። አንቺ እሱን ለመበቀል ለማናደድ ከፈለግሽ በእንደዚህ ሳይሆን በቃ ያንቺን ክብር በማይነካ መልኩ በቃ አለ አይደለ፣ አንቺ ጎበዝ፣ ጠንካራ፣ አስተዋይ ሴት እንደሆንሽ ምንም አይነት ነገር የማይበግርሽ በቃ በጣም ጎበዝ እንደሆንሽ ጠንካራ እንደሆንሽ ራስሽ እየተንከባከብሽ አምሮብሽ ልጅሽን እየተንከባከብሽ በቃ በጥሩ ሁኔታ ላይ እየኖርሽ ምናምን ነበረ ማሳየት ያለብሽ ማለት ነው እንጂ በእንደዛ አይነት ነገር ጥሩ አይደለም ማለት። ቢያንስ እንኳን አንደኛችሁ ተሽላችሁ መገኘት አለባችሁ እንዱ ለልጃችሁ። ነገ ጧት እኮ ይሄ ልጅ ያድጋል። እያንዳንዱ ዛሬ ላይ የምታደርጉትን ነገር ሁሉ ያያል። ምንድነው መልሳችሁ እንዴ? እናቴም አባቴም ለካ አንድ አይነት ነገር ነበር እንዴ ሲያደርጉ የነበረው? ምንድነው ብሎ እኮ ማለቱ አይቀርም። ልጅ እንደሆነ አይቀርም። እሺ ያድጋል፣ ትልቅ ሰው ይሆናል። እያንዳንዱ ሁሉን ነገር ያውቃል። ጉድ እኮ ነው ዘንድሮ። ተው ግድ የላችሁም እንዴ? ምንድነው እንደዚህ እናንተ እንደዚህ የሚያደርጋችሁ? ወይ ሰላም ፍጠሩ፣ ታረቁ፣ ተስማሙ፣ አንድ ላይ ሆናችሁ ልጁን አሳድጉ፣ ልጃችሁን አሳድጉ እንጂ በእንደዚህ አይነት ነገር እየመጣችሁ እኝኝኝኝ አትበሉ ማለት ነው። የምር ማርም ሲበዛ ይመራል እኮ እና ነገሩ ሲበዛ ያስጠላል። እውነቴን ነው ያስጠላል። እንደዚህ አትሆኑ ማለት ነው። ወደ ራሳችሁ ተመለሱ። ተው ግድ የላችሁም። ተው አሁን እኮ አብርሃም በቃ ልጁን አንጠልጥሎ እኔ ለልጅ ሳሎን አልቀርም እኔ ያሳድጋለሁ ምናምን። አረ እባክህ ገና አንድ ፍሬ ልጅ ከእናቱ ነጥቀው ወስደህ አንተ ልታሳድገው ነው? ለሄርሜላ ልሰጣት ነው?
ጉድ እኮ ነው ዘንድሮ። ለማንኛውም ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው አበረታቱ ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ እናንተም በያላችሁበት ሰላማችሁ ይብዛ፣ ሀገራችንንም ሰላም ያድርግልን፣ ሰላምን፣ ፍቅርን፣ አንድነትን ያምጣልን እያልኩኝ ስላዳመጣችሁኝ ከልብ አመሰግናለሁኝ። በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ።